ያው የኢሉሚናቲ አልባል what ያው የኢሉሚናቲ አልባል ወይኔ በላቸው እንጆሪ ፓፓይ ሱጋር አቮካዶ ማንጎ ቬጂቴብል በላቸው ቬጂቴብል አጠቃላይ ልጁን አንተ ምንድነው? እኔ ልመታ አይደለም ማርያም ልመታ ከርም መጨመር ባየወዳን ሁልጊዜ መክተት ሌላ እንዳይመስልሽ ብር ባንክ ቤት እንደኔ አይነቱ ጭንቅላት ሌላ ነገር ያሰበ ውድ ፋሚሊያን ዛሬም ፋሚሊ ብል ያው አያምርብኝም ሳንመሰርት ገና ማለት ነው። ስለዚህ ፋሚሊ እንደምንመሰርት ዛሬም ነገም ተስፋ አለን ማለት ነው እና ይመቻችሁ ላለው። ለማንኛውም ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ጀማሪን አበረታቱ የማይከፈልበትን ሰብስክራይብ ጠቅ አርጋችሁ ማለት ነው። እኔንም ደስታ በደስታ አርጉኝ። እንዲሁም ቪዲዮ ደግሞ የተለያየ ቦታ እንዲደርስልኝ የልፋቴን ዋጋ እንዳገኝበት ላይክ አርጉልኝ። ባይመቻችሁ እንኳን በቃ በወንድምነት ላይክ አርጋችሁ አትለፉ። የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እዚህ ጋር የሆነ ነገር አለ፣ እዚህ ጀማጋም የሆነ ቡጨቅ አለ፣ እዚህ ጋም የሆነ ነገር አለ። ወንዶች ዛሬም ነገም እየተመከርን ነው በሴቶቻችን ማለት። ስለዚህ መንቃት የምንችልበትን አንዳንድ ቪዲዮ ይዤላችሁ ከቻሳ ብያለሁ። እናንተ እንደተለመደው ደግሞ ያው ደጋግሜ እላችኋለሁ ሰብስክራይብ 2 የጨመርነው ይመስገን እሱ ፈጣሪ ይመስገን። ገና ብዙ እንጨምራለን። ዛሬ 2 ጨምርን ነገ 5 10 እያለ እንተኮሳለን ማለት ነው። እኔ ልጅ ምን አድርግ ነው የሚለኝ እለምናለሁ። ምን አገባ እየተከከለ በቃ እና ይመቻችሁ። ወደ ቪዲዮ እንሂድላል። እነሳክበታ አቡ ፈታ በሸባ ቢላክሽን ተዋትና ማታ ሸባው ነኝ እኔ ላላወቃጅን በጣም ታታሪ ነኝ። አቡ ደገፍ አርጉኝ ሰብስክራይብ እንዲሁም ላይኩ እስትገጀት አርጉኝ ያታሳፍሩኝ ማማው ካለወተሰብ የባው ፋሚሊ ላርገው ሰብሰብ ይመቻችሁ ለእናንተ ማለት ነው። ሰሞኑ ምንም መፍትሄ ተሰጠ አይደለም። ማርያምን አላየም። የሆነ ጓደኛችሁ ሰሞኑ ሞቷል። ላይቭ ላይ ሶሻል ሚዲያ ላይ ቲክቶክ ላይ ውሾች እየሞቱ ነው። ስለእናንተ ምንም መፍትሄ ተሰጠ አይደለም። እግዚአብሔር አሁን አንተ ባሰ ጀል ምንም ቢነገር አይደለም። እኔ ላንተ ልንገር ልጁን አንተ ምንድነው? እኔ ልመታ አይደለም ማርያምን ልመታ ከርም እሱ ያውቃል። ማን ነው? ወንድምህ ነው? ልጅህ ነው? ማን ነው ወንድምህ? ሰሞኑ ስለእናንተ መፍትሄ የተከራከርኩ ነው። ጨርሰው እኮ እያወራቸው ያለው እንደሚሰሙት ነገር ማለት ነው። ለእናንተ ማፍቲስ እንድሰጣችሁ ለእናንተ እንድትከበሩ ብዬ እናንተ ግን የተከበራችሁ አይደለም። ምንም በቃ ሰው ሰሞኑን እናንተ ዝቅ አድርጎ ያዩን ሁሉም ሰው ለምንድን ነው የተናቃችሁ? ግን ቤተሰብ ያላችሁ እናንተ ማውራት ስለማትችሉ ዱዳ ስለሆኑ አትለላችሁ እና አትለላችሁ። ለምንድን ነው ለእናንተ ማፍት የማይሰጠው? ስለላችሁ ማለት አባት እናት ይላችሁ ለዛ እኮ አንተ ውሻ ራሱ ደበርከው መሰለኝ ማለት ነው። አረ በላቸው ግን በላቸው የምር አዎ በሌክስ አንደኛ የሆነ ሰው አያ የአራዳሪስቶን የቱም ቦታ ላይ ገብተህ ለምንም ነገር ትቆረቆራለህ። ግድ ነው ማለት ነው። የሆነ ውስጥን ይነካዋል። ገብቶሃል? ቁም ነገር ነው እያወራ ያሉት። አሁን ማሰራ እስቲ ቪዲዮ ማሰራ እንደዚህ ተጨንቁ ማለት ነው ከበሌክስ በስተቀር። በሌክስ ያራዳ ልጅ ማለት ነው። ይመች አባቴ። እነሳክበታ አቡ ፈታ በሸባ ቢላክሽን ተዋትና ማታ ያምርብኛል ብዬ ነው ያደረኩት። 444 ማለት ያው የኢሉሚናቲ አልባል ለካ የሚዋጋው ከአጋንንት ጋር ነው። ለካ አጋንንት ነው እያጋለጥኩ ያለሁት። እኔ እኮ ከሰው ጋር መስሎኝ ነው። የሁላችሁ ማለት ነው። እዚህ ጋር ከባድ ስህተት ነው የተሰራው ማለት ነው። እኛም ታዝበን እናልፋለን ማለት ነው። መጀመሪያ ብራዘሬ አንቺም ምን ብለሽ ነው ያለፍሽው? ቪዲዮውን ቆርጥ አድርገ ከዛ በኋላ 666 ያለው እሱ ምክንያታዊ ነው ብዬ አስባለሁ። ምክንያቱም ሰዎች አይምሮአችን ላይ 3 ቁጥሮችን ካየን ያ ቶሎ ስለሚመጣብን ማለት ነው። እናንተም ምንድነው ያረከው? ያቺን የሆነች ተናገራትና ያቺን ቆርጠ ሴጣን ነው አልክ። እኛ እውነቱን ፈጣሪ ነው የሚገልጽልን። አናቆም አያቀንም፣ በስራው ነው የምናውቀው አዶናይን። ስለዚህ ማለት ነው ክፋቱ እንደቀጠለ ነው። ቡጨቃው ተያይዛችሁታል ነው የምልህ፣ ተያይዛችሁታል። ግን እኔ ደግሞ ከማውቀው ነገር ለእናንተ ጀባ ልበላችሁ። አንዳንድ
ሚዲያ ላይ ወይ ደግሞ ጎግል ላይ ምናምን ሰርች አድርጌ ካገኘሁት ከዚህ ቁጥር ጋር ምን ይገናኛል የሚለውን ነገር ለእናንተ ግልጽ አድርግላችኋለሁ ለፋሚሊዎቼ ማለት። ከዛ በኋላ እናንተም የራሳችሁን ነገር የሆነ ነገር ሰርች አድርጋችሁ የምታገኙትን ደግሞ ትክክል ካልሆነ ትክክል አይደለም ትሉኛላችሁ። ግን እኔ ሰርች አድርጌ ያገኘሁትን ልንገራችሁ። 444 ማለት የመላእክት ቁጥርን ይወክላል ማለት ነው። ይሄ ልጅ ደግሞ ይህን ነገር ሲያደርግ የራሱ ምክንያት ሊኖረው ይችላል። ይሄ ልጅ ደግሞ የሆነ ምክንያት ሊኖረው ይችላል። ስለዚህ የሰውን ጉድፍ በዚህ መልኩ ባናወጣ አሪፍ ነው። 666 ቢሆን ኖሮ እኔም ነበርኩ እምወርድበት ማለት ነው። ግን አዶናይ እንደምታውቁት ሰው እየረዳ ነው። እግዚአብሔር የሚያመሰግን ሰው ነው። በእርግጥ የሰው ልጅ ውስጡ ገብተ የምናውቀው ነገር የለም። አዶናይና 444 ምን ያገናኛቸዋል ካላችሁኝ መላእክት ቁጥር ናቸው። የመላእክት ቁጥርን ደግሞ አይደለም እዚህ ላይ ሙሉ ሰውነትህን እንትን ብትለው ያው ንቅሳት ባይመከርም ያው ልጁ የተሰማውን ነገር አርጓል። ስለዚህ በዚህ ነገር ባትመጡ ጥሩ ነው። ለመጣል ሰውን ለመጣል እቺን ነገር ባፈልጉ ጥሩ ነው። አንተም ልቦናውን እሱ ሜቢ ሶሻል ሚዲያ ላይ ትኩረት ለማግኘት ሊሆን ይችላል። እኔ ብራዘሪ እንደው ምንም አልልሽም ማለት ነው። ይመችሽ፣ በቃ ከተመቸሽ አርጊው። እኔ ምንም ስላንተ አይመለከተኝም ማለት ነው። ስለዚህ አዶናይ ለዚህ ለ444ቱ ራሱ መልስ ሰጥቷል ማለት ነው። ሰርችም አድርጋችሁ ስታዩት ቻት ጂፒቲ እንኳን የመላእክት ቁጥር ነው ብሏል። ከምንም ከኢሉሚናቲ ከምንም ጋር አያገናኘውም ብሏል። ያንም ነገር ደግሞ ሰርች አድርጋችሁ እዩት። ይመቻችሁላል። እንሳክበታ አቡ ፈታ ፈታ በሸራ ቢላክሽን ተዋትና ማታ። እኔ ብቻ ነኝ እየታዘብኩ ያለሁት ወይስ ምንድነው? ጋይስ እስኪ ዝም ብላችሁ መንገድ ላይ እዩ። መንገድ ላይ ዝም ብላችሁ ስትሄዱ እዩ። ወንዱ ማለት ነው ወንዱ ይሄ የተፈለፈለ የበቆሎ ቆረቆንዳ መስሎ ይሄን እንደዚህ ተዛምፎ ጃኬቱ እኔ ጀመርኩ ስንሄድ መንገድ ላይ ብቻችንን እያወራን እያል ናሁልን ነፍጭለን ልንግስግስ ላንጌሳ ሆነን ነው። ሴቱስ እንዲህ ያው እኔ እኮ እግዚአብሔር ጠይም በሉ አጭር በሉ ቀይ በሉ ጥቁር በሉ ሴቶቹ እንዲህ እንጆሪ፣ ፓፓያ፣ ብርቱካን፣ አቮካዶ፣ ማንጎ፣ ቬጂቴብል በላቸው። በቃ ቬጂቴብል አጠቃላይ ኦኬ። ከኋላ ዳል እሱንማ ቶ አቤት ይሄ ልጅ በተገኘበት ይደነቅ እንላለን። ይደነቅ። ምክንያቱም ለመሰላችሁ እኔ ራሱ የማየው ነገር ስለሆነ ማለት ነው። በደንብ እያየው ያሉት ነገር ግን ማለት አንድ ነገር ደግሞ ማመን አለብን። እዚህ ጋር ጃካውን እንዲያርገው የሚሄደው ማለት ነው አባቴ እዚህ ውስጥ መላ አርጎ ነው። አንዳንድ ቅባት እንደዚህ ነው እንትኑ የተዛነፈ ነው ቅባቶች ማለት ነው። ገንዘብ ያላችሁ ሰዎች እንደሚዛነፈው ለምክንያት እንደኛ አይነቱ አለ። እኔ አሁን ከዛሬ ነገ ማለት ሰብስክራይብ አረጉኝ ያላረጉኝ እያልኩ በሐሳብ ከስንቱ ጋር መሰላችሁ ምጋጨው ከስንቱ ጋር ማለት ነው። እና ብራዘሬ ግን ማለት ነው እዚህ ጋር በጣም ፖይንት ሰጥቼ ላልፍ ይችላል። የሴቶቹ ነገር ከኋላና ከፊት አቤት 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 አረ በጋ አምላክ እንዴ! እኔ አንቺን አላልኩም ቪዲዮ ላይ ነው እንዴ! ዛሬማ በቃ በሆነ ነገር ያው ያንቺም እንደዛው ነው። እኔ ሐሳቤን ጥዬ እሄዳለሁ፣ አንቺ ከኋላ ከፊት እና ግን እንዴት ነው ነገሩ? ምንድነው ወንዶች ያልገባን ሴቶች የገባቸው ነገር ምንድነው? በጣም እየታዘብን ነው። ከኋላ ከፊት ብጥብጥብጥ ብላችሁ እንጥጥላ መስላችሁ የምትሄዱት እኛን የምታጓጉን ምንድነው ሚስጥሩ? ጀባ በሉን እስቲ ጀባ በሉ። ወንድማችን በእውነት መልካም አይን ነው ያለ። በዚሁ ቀጥልበት እንላለን። እንሳክበታ አቡ ፈታ ፈታ በሸራ ቢላክሽን ተዋትና ማታ። እንዴ የተመቱ ጀለስ ሲኖሩ በቃ መተኛት እንኳን በቃ አረ በበሽታ እንዲ አይለገጥም። ተው በእናታችሁ ይሄ ልጅ እኔ በቃ የሆነ እርግጠኛ ነኝ በቃ አላስተኛ ብሏቸው ነው ማለት ነው። በቃ አላ እንደዚህ አይነት ፍሬንድ ካለ ማለት ነው ትራሱን ወይ አስተካክለለት ወይ የሆነ ነገር አድርግለት ማለት ነው። ይሄ ባይዞ ከባድ ህመም ነው። በቃ በዚሁ ከቀጠለ ግን ይሄ ልጅ
ይስብሃል። ግን እንደዚህ አይነት የተመታ ፍሬንድ ሲኖር ደግሞ በቃ ተፍታታለህ ነው የምልህ፣ ተፍታታለህ። እኔ ግቢ ላይ የማረሰው ነገር ልንገራችሁ፣ በራሴ ባመጣሁት ታሪክ ማለት ማታ ማታ ጀለሶች ይሰኙ የሆነ ነገር ምናምን የሆነ ሸር ምናምን ጠነሰስ ነበር ማለት። ከዛ አንድ ቀን ጨብሼ ገብቼ ምን ቢሰሩኝ ጥሩ ልብሴን በሙሉ አውላልቀው፣ እኔ ከነ ምንም ሰማው ታሪክ የለም ልብሴን በሙሉ አውላለቁት። ከዛ በኋላ አባቴ ይቀርጹታል ይሄን ቪዲዮ ነው የምልህ፣ ይቀርጹታል ይሄን ቪዲዮ። ከዛ እኔ ሀገር ሰላም ነው ብዬ ምናምን ጠዋት ከእንቅልፌ ምናምን ተነስቼ ምናምን ካፌ ለመሄድ ማለት ስለለ ብራዘሬ ነይስ ያሬን ፊልም አይተሽዋል? አዲስ የወጣ ፊልም ነው ምናምን ነገር ምናምን ብሎኝ ከፊቴን የጀመሩት ማለት ለምቡ አርጌ ምናምን ከፊቴን የጀመሩት እንዲህ ቀርጸው ወላ ማለት ነው። አረ አባው ራሱ ተቀርጿል። አባው ራሱ ማለት ነው እንዲህ ብሎ የኔ ምስኪን እንዲህ ያኮርፋል እንዴ ነው ያልኩት። እኔ ምን ይባላል እንዲህ ተጫውተውብኛል። እና እንደዚህ ምች ጀለስ ካላችሁ አትነካኩ ማለት አትነካኩ። እንሳክበታ አቡ ፈታ በሸባ ቢላክሽን ተዋትና ሱሰኛው ጀለስ ሲሞት ቅዱስ ታደሰ አቤት እርጉም ይሄ ቅዱስ ነው። አሁን ድንጋይ ተቀብሮ አይበሰብስም። አሁን ይሄ በስብሶ ይሁን ይመቸው ድንጋይ ነበረ ማለት እንደሱ አይደለም። ምሬዋለሁ ነፍሱ በሰላም ትረፍ። እኔ እንዳንተ አይደለም። እንዳንተማ ቢሆን 1996 እስከ 2018 እንደሱ ብዙ ኑሮ አመት በሱስ ደግሞ ሩጬን ጨርሻለሁ። የድሩ ጦሚያቁም ቤትኛው ሳምባ ኢየሱስኛ ሱስ እኛንም እንጂ ቁሬ ኧረ ስንት አይነት ሰው አለ። ኧረ ቢያንስ ቶሎ ግደል። እስከታች አይሰማም ውስጥ ላይ ያጨሰው ነው እንዴ ነው? ኧረ ሰላም ይሁኑ። ፈጣሪ እንዳችሁ እዚህ ያላችሁ ሁላችሁ። አዲስ ገቢ አለ ደግሞ እዛ ጋር በእናትህ ከሱ ጎን እንደው ፈጣሪ አብሳላት ይላል። አንቺ አብሳላት በቃ አበሳሰላት። እሷንማ እሱ ሶስት ላይ እንጂ አይፈጥን። ምን ልጉም ያለ ልጅ የተረገመ እኮ አይፈጥንም። በ18 ዓመቷ ነው የሞተች። ኧረ በሙት አይቀለድም እንዴ! ብቻም በጊዜ ሄደች ይባላል። 18 ዓመቷ በጊዜ ለሷ ስትሆን በቃ ወንዶች እኮ ለኛ ለራሳችን አንሆንም። ሰላም መቻ አረፈች ይባላል። ከዚህ ጎናው አረ ለቤተሰቧ ነገር እኮ እንደምንም እኮ ማራራቅ እኔ ለሰው ነፍስ ተጨነቅን። አንተ በቃ ጋዲዮን አምጣው እቃው አሪፍ ነው። እሱ ቃያቃል እኮ ለማንኛውም ይሞክሯልና ሞቶ በቃ ያቃል ማለት ነው። በቃ ያቃል ባየ ያቃል። ኧረ በስመ አብ በቃ ባለው አየህ በቁም እንኳንም አያቸው ጓደኞችን ሳትሞት። አሁን የነኚህ ጓደኛ የሆንክ ልጅ ከመሞት በፊት ይሄን ቪዲዮ በደንብ ማየት አለብን። ጭራሽ መቃብሩስ ቁሬ። ኧረ በሙት እኔንም ማስቀለዱኝ። በስመ አብ ይቅር በለኝ። እንሳክበታ አቡ ፈታ በሸባ ቢላክሽን ተዋትና ማታ ጊዜ መክተት አይዟት ለምን ማስገባት በትክክለኛው አማርኛ መጨመር ባል ይወዳል ሁልጊዜ መክተት ሌላ እንዳይመስልሽ ብር ባንክ ቤት እንደኔ አይነቱ ጭንቅላት ሌላ ነገር ያሰበ እኔስ ከአረብ ልጅ አንዱ ከደረሰኝ አንጠረቀጠልናል ግማነሰኝ አረስ ነግርህ ፓስፖርት የማውጣው 20 ዓመት ሞላኝ። የትም ሀገር ሳልሄድ 4 ያደስኩኝ እናት አረቡ ስፖንሰሩ ነኝ። እናት አረቡ ስፖንሰሩ ነኝ። ወይኔ በላቸው እንሳክበታ አቡ ፈታ በሸባ ቢላክሽን ተዋትና ማታ ከመሬት ተነስታችሁ ሚስታችሁ ማግኘት ከፈለጋችሁ እቺን ሲስተም ተጠቀሙባለች። ቤቱን አንድ ቦስ ቆም የሆነ ነገር ልነግርሽ ፈልጌ ነበር። ማደር አራስ ነገር ነው። ምን ነው ማደር በኖርማል ስማቸው ስጠራቸው ይደብራቸዋል። በፊት አትችልም እያልሽ ነው ማደር። ቀይኔ በውስጧ ሌላ ቺክ ምናምን እያሰበች ነው ማለት ነው። አሁን ማደር ማለት ምንድን ነው ክፋቱ? ቆይ ነገር እየፈለገኝ
ተሳክቶላል አባቴ ተሳክቶላል። ማህደር ማለት ምንድነው? ቆይ ባሎች ግን ማቆላመጥ ብቻ ነው በትችሉት ተብሎ የወጣ ህግ አለ? አንቀጽ አለ ነገር ታዲያ ለምንድን ነው ማህደር ስልሽ ለብር የምትናደጂው? በእውነት የመጨረሻ ነው እንጣላለን። ከስንት ጊዜ በኋላ አንዴ ቢልሽ ኤክሴን ስም ተሳስቼ የጠራው እኮ ነው የሚመስለው። ቆይ እስቲ ልበክል ማህደር ከዚህ በኋላ እንጣላለን። በእውነት የመጨረሻችን ነው እንጣላለን። ለምን ነው የሚደብርሽ ማህደር? ታይማ ማህደር ይቆጭሻል። እውነትን ነው ተሳክቶላል። እንሳክበታ አቡ ፈታ በሸባ ቢላክሽን ተዋትና ማታ። ቤተሰብ እንግዲህ እንዳያችሁት ደቂቃው ቢረዝም ምኑ ባይመቻችሁ ኮሜንት ላይ አልተመቸንም እንዲያርግ ስድብም ቢሆን አስገቡልኝ፣ ችግር የለውም እቀበላለሁ። እና ኮሜንት ላይ አትለፉ። ደግሞ ሰብስክራይብ አላረጋችሁም ላይክም አላረጋችሁም ቪዲዮን አይታችሁት ብቻ ልታሳልፉ። ኧረ ብራዘሪ አንቺም እህቴ አርጓ ሰብስክራይቧን ላይክ አርጉት። ይሄን ቪዲዮ በቃ ይጥለቅለቅ ነው የምልህ፣ ይጥለቅለቅ። ጀማሪ እየተበረታታ ነው እየተባለ ነው። በቃ አሁን እኔ ራሱ ታሪክ ነው የምሰራው በቃ ከእናንተ ጋር እስከ ቪዲዮ መጨረሻ ድረስ አብራችሁኝ ለነበራችሁ ሰዎች በሙሉ ቴንክ ዩ ብላለሁ። ይመቻችሁ። በሌላ ቪዲዮ እንመለሳለን። ምን አይነት ቪዲዮ መስራት እንዳለብኝ ደግሞ ያያችሁትን ስህተት ምናምን ደግሞ ያው እንደ ወንድምነት የሆነ ነገር በሉኝ። ከዛሬ ነገ ይስተካከላል። ለማንኛውም ዛሬ የምንሸኛኘው እናንተ ሰብስክራይብ በማድረግ እኔ ደግሞ ጤናችሁን ይስጥልኝ ብዝት ይበልልኝ ብዬ መርቂያችሁ ነው የምንለያየው። ሁሉ በረከት ወደ ቤታችሁ ይግባ። አሜን በሉና ሰብስክራይብ ላይክ አድርጋችሁ እስከ ነገ ድረስ ነው። ግን እስከ ነገ ድረስ እንዳትሄዱብኝ ካለናንተ ማንም የለም እና አመሰግናለሁ። ይመቻችሁ። እንሳክበታ አቡ ፈታ በሸባ ቢላክሽን ተዋትና ማታ። ሼባው ነኝ እኔ ላላወቃጅን በጣም ታታሪ ነኝ። አቡ ደገፍ አርጉኝ ሰብስክራይብ እንዲሁም ላይኩ እስትገጀት አርጉኝ። ያታሳፍሩኝ ማማው ካለወተሰብ የባው ፋሚሊ ላርገው ሰብሰብ። ይመቻችሁ።